እንኳን ወደ ኩራዝ ፖድካስት በሰላም መጣችሁ። ወንደሰን ነኝ። በዚህ ፖድካስት ዓለምን ስለቀየሩ ግለሰቦች ሀሳቦችና መጽሐፍት በአጭሩ አቀርባለሁ። አብራችሁን ቆዩ። የካራማዞቭ ወንድማማቾች። ዛሬ ስለ አንድ ከፍተኛ የስነ ልቦና፣ የስነ ምግባርና የእምነት መጽሐፍ እንነጋገራለን። የካራማዞቭ ወንድማማቾች ይባላል መጽሐፉ። ይህን መጽሐፍ የጻፈው ዶስቶየቭስኪ ሲሆን ፊዮዶር ካራማዞቭ የሚባል ሰውና ስለ 3 ወንድ ልጆቹ የሚያትት መጽሐፍ ነው። ስለ ደራሲው በጥቂቱ ፊዮዶር ሚካኤሎቪች ዶስቶየቭስኪ ከ1821 እስከ 1881 ከዓለም ታላላቅ የሥነ ጽሑፍ ደራሲዎች አንዱ ሲሆን በተለይ በሰው ልብ፣ እምነት፣ አስተሳሰብ፣ ጥርጣሬ፣ አጥያትና ንስሐ ላይ ያተኮረ ጥልቅ ጽሑፍ ይጽፍ ነበር። ዶስቶየቭስኪ የተወለደው በሩሲያ ሞስኮ ሲሆን መጀመሪያ የህንፃ ሳይንስ ኢንጂነሪንግ ተማረ። ነገር ግን ልቡ ወደ ስነ ጽሑፍ ተሳበ። ወጣትነቱ በድህነት በቤተሰብ ግጭት ያሳለፈ ሲሆን የአእምሮ ጭንቀት እንዲሁም የሚጥል በሽታ ወይም ኤፒለፕሲ ታማሚ ነበር። በ1849 ዓ.ም በፖለቲካ አስተሳሰቡ ምክንያት ተከሶ የሞት ፍርድ የተፈረደበት ቢሆንም በመጨረሻ ሰከንድ ግን የሞት ፍርዱ ተሽሮ ወደ ሳይቤሪያ በእስር ተልኳል። ሳይቤሪያ እጅግ በጣም ቀዝቃዛና ወንጀለኞች የሚታሰሩበት ዓመቱን ሙሉ በረዶ የማያጣው ክፍል ነው። ይህ ልምድ ህይወቱን ሙሉ በሙሉ ቀየረ። እምነቱን አጠናከረ። ስለ ሰው ሕሊና ያለውን እይታ ቀይሮታል። ከእስር በኋላ የጻፋቸው መጽሐፍት ወንጀልና ቅጣት፣ ሞኙ እናም ይሄው መጽሐፍ የካራማዞቭ ወንድማማቾች የሚሉት ይጨመሩበታል ይካተታሉ። እነዚህ መጽሐፍቶች ዓለም አቀፍ የፍልስፍና የስነ ልቦና መሰረት ሆነዋል። በተለይ ዛሬ ይዤላችሁ የቀረብኩት መጽሐፍ የካራማዞቭ ወንድማማቾች እንደ መንፈሳዊ ስነ ልቦናዊና ፍልስፍናዊ ስራ ሆኖ ይቆጠራል። ዶስቶየቭስኪ በ1881 በሩሲያ ሞተ። ነገር ግን እሱ የጠየቃቸው ጥያቄዎች ሰው ለመሆኑ ነፃ ነውን? ማመንስ ምንድን ነው? መከራ ያድናልን? የሚሉት ጥያቄዎች አሁንም ድረስ በፈላስፎች በሰዎች እየተጠየቁ ያሉ ናቸው። የካራማዞቭ ወንድማማቾች። ይህ መጽሐፍ ስለ አንድ ተራ ወንጀል ብቻ አይደለም። ስለ ሰው ልብ ይተርካል። ስለ እግዚአብሔርና ሰው ግንኙነት ያነሳል። ስለ ነፃነትና ስለ ግለሰብ ኃላፊነት ያነሳል። ስለ እምነትና ጥርጣሬ ያትታል። ስለ ስነ አመክንዮ፣ ሎጂክና ፍቅር በጥልቀት የሚያነሳ መጽሐፍም ነው። ዶስቶየቭስኪ እንዲህ ያለ ጥያቄ ይጠይቃል። ሰው እግዚአብሔርን ቢክድ ሰውነቱ ይቀራልን? እግዚአብሔር እስከሌለ ሁሉም ነገር ተፈቅዷልን? የመጽሐፍቱ ዋና ገጸ ባህሪያት። አንደኛ፣ ፊዮዶር ፓቭሎቪች ካራማዞቭ አባት። ፊዮዶር ፓቭሎቪች ካራማዞቭ ራሱን ብቻ የሚወድ ንጹህ ምግባር የሌለው ገንዘብንና ፍትወተ ስጋን አጥብቆ የሚወድ ለልጆቹ መልካም አባት ያልሆነ ሰው ነው። በኋላም ላይ ከመጽሐፉ ገጸ ባህሪያት በአንዱ የሚገደል ነው። ሁለተኛ፣ ዲሚትሪ ወይም በቅጽል ስሙ ሚቲያ የመጀመሪያ ልጅ። ሚቲያ ስሜታዊ፣ ችኩል፣ ቁጡ፣ ቀዥቃዣ ነገር ግን ልብ ያለው ደፋር ሰው ነው። ከአባቱ ጋር የገንዘብና የፍቅር ግጭት ውስጥ ይገባሉ፣ አንዲትን ሴት ለሁለት በማፍቀራቸው። ዲሚትሪ በፍቅርና በብደት መሃል የሚዋልል ሰው ነው። ሶስተኛ፣ ኢቫን የተማረ፣ ጥልቅ አሳቢ፣ ተመራማሪ፣ በጥርጣሬ የተሞላ፣ ለቤተሰቡ በተለይም ለአባቱና ለታላቅ ወንድሙ ንቀትና ጥላቻ ያለው፣ ህይወት ፍትሃዊ አይደለችም ብሎ የሚያምን፣ በእግዚአብሔር መኖር የማያምን ወይም ኤቲይስት ነው። ኢቫን እግዚአብሔር ካለ ሁሉ ይፈቀዳልን ብሎ ይጠይቃል። አራተኛ፣ አሊዮሻ ወይም በቅጽል ስሙ አሌክሴይ የመጨረሻ ልጅ። አሌክሴይ መንፈሳዊ፣ በፍቅርና ርኅራኄ የተሞላ የኢየሱስ ክርስቶስ አምሳያና የአባ ዞሲማ ተማሪ ነበር። ዶስቶየቭስኪ የመጽሐፉ ማጠንጠኛ አድርጎ የሚያቀርበው ገጸ ባህሪ ነው። ደራሲው ስለ አሌክሴይ ሲናገር ወይም ስለ አሊዮሻ ሲናገር አሊዮሻ ሞኝ ሳይሆን የሰውን ልጅ ቀድሞ ያፈቀረ ነው ይለዋል። ይህ ንግግር ኢየሱስ ክርስቶስን በአሊዮሻ ውስጥ ሲገልጸው ነው። አምስተኛ፣ ስሜርዲያኮቭ። ስሜርዲያኮቭ ጎዳና ተዳዳሪ ከሆነች ሴት ፊዮዶር ፓቭሎቪች ካራማዞቭ የወለደው ነው። በዝምታ የተሞላ ልቡ ጥላቻ ውስጥ ያለ፣ ህይወት ላይ ጥርጣሬና ቁጭት ያለው፣ ፊዮዶር ፓቭሎቪችን አምርሮ የሚጠላ፣ ኢቫንን የሚያከብር፣ አሊዮሻን የሚንቅ፣ ጥበብና ጥርጣሬ የተቀላቀለበት ገጸ ባህሪ ነው።
በኋላም ላይ በፊዮዶር ፓቭሎቪች ግድያ ተጠርጥሮ እስር ቤት የሚገባ ሆስፒታል ውስጥም እንዳለ የሚሞት ነው። እንደ ዶስቶየቭስኪ ሁሉ የሚጥል በሽታ ያለበት ገጸ ባህሪ ነው። የመጽሐፉ ዋና ጭብጦች በአባ ዞሲማና ፊዮዶር ካራማዞቭ መካከል የተደረገ የቃላት ልውውጥ። ይህ ክፍል ስለ ፊዮዶር ካራማዞቭ መንፈሳዊ ድህነት የሚያሳይ ክፍል ነው። ይህ ትዕይንት በመጽሐፉ የመጀመሪያ ላይ ይመጣል። የካራማዞቭ ቤተሰብ ሁሉ ወደ አባ ዞሲማ የሚባሉ ባህታዊ ወደሚኖሩበት እና የሚያገለግሉበት ገዳም ይመጣሉ። ፊዮዶር ካራማዞቭ አስቀድሜ እንደነገርኳችሁ ቀልድን እንደ መደበቂያ እንደ ጋሻ የሚጠቀም የሚያፌዝና የሚሳለቅ ሳቅና ስላቅ የሚወድ እምነትንና የገዳም ሕይወትን የሚጠየፍ ሰው ነው። አባ ዞሲማ በበኩላቸው በዝምታ የተሞሉ አይናቸው ላይ ፍቅርና ቅድስና የሚነበብ መንፈሳዊ ሽማግሌ ናቸው። ፊዮዶር በማሾፍ እንዲህ ይላቸዋል። አባ እኔ ኃጢአተኛ ነኝ፣ ነገር ግን እግዚአብሔር እንደሚታገስ እምነት አለኝ ይላል። አባ ዞሲማ ከረዥም ዝምታ በኋላ ሲመልሱ ሰው ራሱን በቀልድ ቢያታለል ነፍሱን እያጠፋ ነው። እውነተኛ ንስሐ የሚጀምረው ሰው ራሱን ሲክድና ፈጣሪን ሲቀበል ነው ይሉታል። እምነትና ጥርጣሬ። ይህ ክፍል በኢቫንና በአሊዮሻ መካከል የሚካሄደው ውይይት የመጽሐፉ ማዕከል ነው። ወይም ደራሲው ሊያስተላልፈው የፈለገውን መልእክት በዚህ ዳያሎግ ወይም በዚህ የቃላት ልውውጥ መሃል እናገኘዋለን። ኢቫን ሲጠይቅ እንዲህ ይላል። ሰዎች መከራ ይፈውሳል ይላሉ። እኔ ግን የሕፃናትን ስቃይና እንባ ይፈውሳል አልልም። ይህ ዓለም በሕፃናት ደምና ስቃይ የተሞላ ነው። በዚህም ምክንያት የዚህ ዓለም አካል መሆን አልፈልግም ይላል። አሊዮሻ አይከራከረው፣ መልስ አይሰጠውም፣ አይፈርድም። ውስጡ በፍቅር የተሞላ ነው። ለወንድሙ ያዝናል። ኢቫንን በመጨረሻ ከተመለከተው በኋላ ወንድሙን ያቅፈዋል። ዶስቶየቭስኪ እዚህ ጋር ማስተላለፍ የፈለገው መልእክት አለ። እምነት በፍቅር ይኖራል እንጂ በሎጂክ አይብራራም። ኢቫን እና ስሜርዲያኮቭ። ሁሉ የተፈቀደ ነው የሚለው አስፈሪው የኢቫን ሎጂክ። ይህ ክፍል ዋናው የደራሲው መልእክት ያለበት ክፍል ነው። ኢቫን ፍልስፍናውን ይናገራል። እግዚአብሔር የለም፣ ስለዚህ ሁሉን ነገር የተፈቀደ ነው፣ ሁሉንም ነገር ማድረግ ተፈቅዷል፣ ኃጢአት የለም ይላል። ስሜርዲያኮቭ ጥቂት ካደመጠ በኋላ እግዚአብሔር ከሌለ የሕግና የሞራል ምንጭ ማን ነው ይላል። ኢቫንም ሲመልስ ራሱ የሰው ልጅ ነዋ፣ ራሱ የሰው ልጅ ሕግ ይሆናል ይለዋል። የፊዮዶር ካራማዞቭ መገደል። ሌሊቱ ጨለማ ነበር። ቤት ውስጥ ዝምታ ሰፍኗል። ከባድ ዝምታ፣ የሚጮህ ዝምታ። ፊዮዶር ካራማዞቭ በክፍሉ ውስጥ ነበር። አንድ ሰውን የሚጠብቅ እንደሆነ ያስታውቃል። ያፈቀራትን ሴት እየጠበቀ ነው። መስኮትና በሩ ተዘግተዋል። ፊዮዶር ግን ደህንነት አልነበረውም፣ ሰላም አልነበረውም። ስሜርዲያኮቭ ወደ ቤቱ በዝምታ ቀረበ። ከቀናት በፊት ያዘጋጀው ዕቅድ ነበር። እንዲህ ሲልም አሰበ። እግዚአብሔር ከሌለ ሕግ ይሰበራል፣ ሰው ራሱ ይፈርዳል፣ ሰው ሕግ ይሆናል። በቤቱ ጀርባ መንገድ ገባ። ፊዮዶር ካራማዞቭ ድምፅ ሰማ። ክፍል ውስጥ አይን ላይን ተፋጠጡ። ምንም የተለዋወጡት ንግግር አልነበረም። በዚያ ሰዓት ቃላት አያገለግሉም። ስሜርዲያኮቭ በእጁ የያዘውን ከባድ መሳሪያ አነሳና ፊዮዶር ካራማዞቭን ጭንቅላቱን መታው። ፊዮዶር ወደ ኋላ እንደ ግንድ ተንከባለለ። ለሁለተኛ ጊዜ መታው። ፊዮዶር ጸጥ አለ። ስሜርዲያኮቭ ገንዘቡን ወሰደ። ከቤቱ ሲወጣ ፍርሃት አልነበረውም፣ የነፍስ ባዶነት ብቻ ነው የነበረው። ከግድያው በኋላ ስሜርዲያኮቭ ለኢቫን እንዲህ ይለዋል። አንተ ነህ መግደል ያስተማርከኝ፣ አንተ ነህ አባትን የገደልከው ይለዋል። እንዴት እንደዚህ ትለኛለህ? እኔ ምን ብዬ ምን አድርጌ ነው ይለዋል። ስሜርዲያኮቭ የሚቀበልና ሁሉ ይፈቀዳል ብለሃን ነበር፣ እኔ ቃልህን ተግባር አደረግኩት። እግዚአብሔር የለም አላልከኝም? የሰው ልጅ ሕግ ይሆናል፣ የሰው ልጅ ይፈርዳል አላልከኝም? ስለዚህ እኔ ሕግ ሆንኩ፣ እኔ ፈረድኩ አለ። እዚህ ጋር ዶስቶየቭስኪ የሚለው ነገር በጣም አስፈሪ ነው። ሀሳብ ሁሉ ንጹህ አይደለም፣ ውጤት አለው ማለት ነው። የታላቁ መርማሪና የኢየሱስ ክርስቶስ ውይይት። ታላቁ መርማሪ ወይም ዘ ግሬት ኢንኩዊዚተር ይሉታል በእንግሊዝኛ። ይሄ ታሪክ በመካከለኛው ዘመን በአውሮፓ በስፔን ሀገር ኢየሱስ ክርስቶስ ተመልሶ መጥቶ
ሲያስተምር ተይዞ በካቶሊክ ቤተክርስቲያን ጳጳስ ሲጠየቅ የሚገልጽ ፓርት ነው። ይህ ታሪክ ኢቫን ለአሊዮሻ የሚነግረው ታሪክ ነው። ሁለተኛው ልጅ ለመጨረሻው ልጅ አሊዮሻ የሚነግረው ነው። ኢየሱስ ወደ ምድር ተመልሶ ይመጣል። ነገር ግን የቤተክርስቲያን ኃላፊዎች መምጣት የለብህም፣ ህዝቡ እየጠበቀህ ቢኖር ይሻለዋል፣ ያንተ መምጣት በጣም ፈጠነ ብለው ያስሩታል። ወደ ውይይቱ እንመለስ። ሌሊት ኢየሱስ ክርስቶስ እስር ቤት ገብቷል። እስር ቤቱ ጨለማ ነው። ኢየሱስ በዝምታ ቆሟል። መርማሪው ይገባል። እንግዲህ መርማሪው ጳጳሱ ነው። ያኔ በስፔን የካቶሊክ ቤተክርስቲያን ጳጳስ ዝም ብሎ ካየው፣ መርማሪው ኢየሱስ ክርስቶስን አፍጥጦ ካየው በኋላ አንተ ነህ እንደገና መጣህ ይለዋል። መምጣት አልነበረብህም፣ ስራችንን ትቃወማለህ፣ መንግስታችንን ታፈርሳለህ። ኢየሱስ ዝም ይላል፣ መልስ አይመልስም። መርማሪው ይቀጥላል። አንተ ሰውን ነፃነት ሰጥተህ ሄድክ፣ ነገር ግን ሰው ነፃነትን አይፈልግም። ሰው ዳቦና ሰላም ይፈልጋል እንጂ ነፃነት አይፈልግም። ሰው ምሩኝ ያስተዳድሩኝ ይላል እንጂ ነፃነትን አያውቅም፣ ነፃነትን አይፈልግም። ክርስቶስ ዝም ይላል። መርማሪው ይቀጥላል። በምድረ በዳ ላይ ተፈትነህ ነበር፣ ድንጋይን ዳቦ አድርግ ተብለህ ነበር። አንተ አልፈቀድክም፣ እኛ ግን ፈቀድን። ምክንያቱም የሰው ልጅ ዳቦ ነው የሚፈልገው። ኢየሱስ ከመናገር ይልቅ አይኑን ዝም ብሎ ያየዋል። መርማሪው አሁንም ይቀጥላል። አንተ ተአምር እንዲያዩ አልፈቀድክም፣ እኛ ግን ተአምር ሰጠናቸው። ሰው ማመንን እንጂ ነፃነትን አይፈልግም፣ መገዛትን እንጂ ፍትህ አይፈልግም። አሁንም ዝምታ። መርማሪው ቀጠለ። አንተ መንግስትን አልፈለግክም፣ አንተ ምድራዊ መንግስትን ትቃወማለህ። ያንተ መንግስት ሰማያዊ ናት፣ እኛ ግን ምድራዊ መንግስትን ገነባ። ህዝቡ ግን ህግ ስጡን፣ ቅጣት ስጡን አለ። ሰው ይህን ብቻ ነው የሚፈልገው፣ ይህን ብቻ ይፈልጋል፣ ህግ ብቻ። ኢየሱስ አሁንም ዝም ብሎ ያዳምጠዋል። መርማሪው ቀጠለ። አንተ መጥተህ ሁሉን ታፈርሳለህ፣ ስለዚህ ነገ እናቃጥልሃለን። እንግዲህ እናቃጥልሃለን ማለት በመካከለኛው የአውሮፓ ዘመን በርኒንግ ባይ ዘ ስቴክ ይባላል። እንጨት ላይ እንጨት ረብራብ ሰርተው ረብራቡ ላይ ጋዝ አርከፍክፈው በተለይ ከቤተ ክርስቲያን የተባረሩ የተነቀፉ የተወገዙና ኃጢአት ሰሩ የሚባሉ የቤተ ክርስቲያን አባላትን በእንጨት ላይ በእሳት የሚያቃጥሉበት መንገድ ነው። ይሄ በመካከለኛው ዘመን ስፔን፣ አውሮፓ የተለመደ ተግባር ነበር። ወንጀለኞችን መቅጫ መንገድ ነው። ወንጀለኛ ላይሆኑ ይችላሉ። በእርግጥ አብዛኞቹ ግን ከቤተ ክርስቲያን ተወግዘው የተባረሩ ናቸው። ስለዚህ ነገ እናቃጥልሃለን አሉ። ኢየሱስ ወደ መርማሪው ቀረብ አለ። በዝምታ ሲያዳምጠው ቆይቶ ጳጳሱን አቅፎ ይስመዋል። እዚህ ጋር ኢየሱስ ክርስቶስ መርማሪውን ማቀፉ በቀድሞው የመጽሐፉ ክፍል እንደነገርኳችሁ አሊዮሻ ኢቫንን ማቀፉን ያስታውሰናል። ረጅም ዝምታ ሰፈነ በመሃላቸው። ኢየሱስ አንዲትም ቃል አልተነፈሰም። መርማሪው ቀጠለና ሂድ እንደገና እንዳትመጣ ይለዋል። ኢየሱስ ወጣ፣ በሩ ተዘጋ። ወንጀል፣ ፍርድና ንስሐ። በአባቱ ግድያ ክስ ዲሚትሪ የመጀመሪያው ልጅ ይከሰስና ፍርድ ቤት ይቀርባል። ፍርዱ ህጋዊ ነው፣ ነገር ግን እውነት ሁሉ አይገለጥም። በዚህ ፍርድ ዶስቶዬቭስኪ የሚጠይቀው ጥያቄ ህግና ፍትህ አንድ ናቸውን ነው የሚል ነው። ፍርድ ቤት ፍትህን ያሰፍናል ወይስ ይቀጣል የሚለውን ይገልጻል። የመጽሐፉ መደምደሚያ የካራማዞቭ ወንድማማቾች ለጥያቄዎቹ መልስ አይሰጥም፣ ጥያቄዎችን ብቻ ነው የሚያነሳው። የመጽሐፉ ጥያቄ ይሄ ነው። ሰው ነፃ ነውን? ነፃ ከሆነስ ኃላፊነት አለበት? እምነት ከፍቅር ይበልጣል ወይስ ፍቅር ከእምነት ይበልጣል? ተአምር ስላየህ ሳይሆን የምታምነው ስላመንክ ነው ተአምራትን የምታየው። ፍቅር በመስዋዕትነት ይፈተናል። እኛስ እንግዲህ እንደ ኢቫን እንጠይቃለን፣ እንመራመራለን ወይስ እንደ አሊዮሻና እንደ ኢየሱስ እናፈቅራለን? ይህ በኩራዝ ሚዲያ ተዘጋጅቶ በወንደሰን የሚቀርብላችሁ ፖድካስት ነው። ፖድካስቱን ከወደዳችሁ አሁን ሰብስክራይብ ያርጉ፣ ላይክ፣ ፎሎው፣ ሼር፣ ኮሜንት ያርጉ። አመሰግናለሁ።